ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በርካታ የውጭ ዲፕሎማሲ ልኡካን የድምጽ መስጫ ቀኑን ተዘዋውሮ ለመመልከት ጠይቀው ፍቃድ እየተሰጠ መሆኑን ምርጫ ቦርድ አስታወቀ። እስከ ትላንት ምሽት በአማራ ክልል 5 የምርጫ ክልሎች የምርጫ ቁሳቁስ አልደረሰም ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ ከነገ በስቲያ የሚደረገውን ጠቅላላ ምርጫ አስመልክቶ በሰጠው መግለጫ በምርጫው የሚወዳደሩ የፖለቲካ ፓርቲዎች ቁጥር 42 ሲሆን 8 አባላትና 4 አባላት የያዙ በአጠቃላይ 3 ጥምረትና ግንባር ባስመዘገቧቸው አጠቃላይ 10438 እጩዎች በምርጫው ይሳተፋሉ። ለሰባተኛው ጠቅላላ ምርጫ ተጨማሪ 80 የግል እጩዎችም ተወዳዳሪ ናቸው። ቦርዱ ለፖለቲካ ፓርቲዎች ወኪሎች ወደ ምርጫ ጣቢያ ገብተው የምርጫውን ሂደት የሚታዘቡበትን ሁኔታ በማመቻቸት ከ250 ሺህ በላይ የመግቢያ ባጅ አዘጋጅቶ በፓርቲዎች ጥያቄ መሰረት እያሰራጨ መሆኑን አስታውቋል። የምርጫ መታዘብ ስራ የሚሰሩ የሲቪል ማህበረሰብ ድርጅቶችን በተመለከተም 55 የሚሆኑ የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ከቦርዱ ፍቃድ ተሰጥቷቸዋል። እነዚህ 55 የሲቪል ማህበረሰብ ድርጅቶች 64770 የሚሆኑ ቋሚና ተዘዋዋሪ ታዛቢዎችን እንደሚመድቡ ይጠበቃል። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ብቸኛ የውጭ ታዛቢዎች ሆነው አዲስ አበባ ገብተዋል። ምርጫ ቦርድ እንዳስታወቀው በአዲስ አበባ የሚገኙ ከፍተኛ ቁጥር ያላቸው የዲፕሎማቲክ ማህበረሰብ አባላት ግንቦት 24 ቀን በድምጽ መስጫው ዕለት ተዘዋውረው ለማየት ጥያቄ ያቀረቡ ሲሆን ከታዛቢነት ፍቃድ የተለየ የእንግድነት ማለፊያ ፍቃድ አዘጋጅቷል። ቦርዱ እስከ ትላንት ምሽት ድረስ ያለውን መረጃ ሲገልጽም በትግራይ ክልል 38 የምርጫ ክልሎችና በአማራ ክልል 8 የምርጫ ክልሎች ቀጣዩ ሳምንት የሚደረገው ምርጫ አይካሄድባቸውም። በአካባቢዎቹ አስቻይ ሁኔታ ሲፈጠር ወደፊት የሚደረግ ምርጫ ይኖራል ነው የተባለው። ከምርጫ ቁሳቁስ ስርጭት ጋር ተያይዞም እስከ ትላንት ምሽት ድረስ በአማራ ክልል 5 የምርጫ ክልሎች እንዲሁም በጋምቤላ ወደ 4 የምርጫ ክልሎች ቁሳቁስ አልደረሰም የተባለ ሲሆን በቀሪዎቹ የምርጫ ክልሎች በሙሉ የቁሳቁስ ስርጭት ተዳርሷል። በዚህ መሰረት መጪው 7ኛው ጠቅላላ ምርጫ ላይ በህዝብ ተወካዮች ምክር ቤት ካለው 547 መቀመጫዎች በ501 መቀመጫዎች ምርጫ እንደሚካሄድ የተገለጸ ሲሆን አጠቃላይ የተመዘገቡ የመራጮች ቁጥር ወደ 54,057,861 መድረሱን ቦርዱ አስታውቋል። የአፍሪካ ህብረት የምርጫ ታዛቢ ቡድን መሪ የሆኑት ኡሁሩ ኬንያታ የኢትዮጵያ ቀጣይ አጠቃላይ ምርጫ ለራሷ ለሀገሪቱ ብቻ ሳይሆን ለመላው አፍሪካ ትልቅ ትርጉም እንዳለው ተናገሩ። ከሰኞ ድምጽ አሰጣጥ በፊት አዲስ አበባ የገቡት ኬንያታ በሰጡት መግለጫ ኢትዮጵያ የአፍሪካ ህብረት ዋና መስሪያ ቤት አስተናጋጅ በመሆኗ በአፍሪካ የፖለቲካ ምህዳር ውስጥ ልዩ ቦታ እንዳላት ጠቁመዋል። ኢትዮጵያ የአህጉራዊው ድርጅት የአፍሪካ ህብረት መነሻና መኖሪያ ናት። በመሆኑም የሚካሄደው ምርጫ ለሀገሪቱ ብቻ ሳይሆን ለመላው አህጉር ትልቅ ትርጉም አለው ብለዋል ኬንያታ። የቀድሞው የኬንያ ፕሬዝዳንት የኢትዮጵያን 7ኛ ጠቅላላ ምርጫ ለመታዘብ የተሰማራውን የአፍሪካ ህብረት የምርጫ ታዛቢ ቡድን በበላይነት እየመሩ ይገኛሉ። ይህ የታዛቢዎች ቡድን የምርጫ ባለሙያዎችን፣ ዲፕሎማቶችን፣ የሲቪል ማህበረሰብ ተወካዮችን፣ የወጣት መሪዎችን፣ የሚዲያ ባለሙያዎችን ጨምሮ ከ30 የአፍሪካ ሀገራት የተውጣጡ ታዛቢዎችን ያቀፈ ነው። ኬንያታ አክለውም የህብረቱ ልዑክ በኢትዮጵያ በመገኘት ዜጎች መሪዎቻቸውን ለመምረጥና የሀገሪቱን የወደፊት እጣ ፈንታ ለመወሰን ዲሞክራሲያዊ መብታቸውን ሲጠቀሙ ለመታዘብ መቻሉ ትልቅ ፖለቲካዊ ትርጉም እንዳለው ገልጸዋል። ይህ ምርጫ በአህጉሪቱ ካሉ ትላልቅ ዲሞክራሲያዊ ሂደቶች አንዱ እንደሆነም ነው የጠቆሙት። ለሰባተኛው ጠቅላላ ምርጫ ከ54 ሚሊዮን በላይ ኢትዮጵያውያን የተመዘገቡ ሲሆን በሀገር አቀፍ ደረጃ በ10 ሺዎች የሚቆጠሩ የምርጫ ጣቢያዎች ተቋቁመዋል። መራጮችም የፌዴራል የህዝብ ተወካዮች ምክር ቤት እንዲሁም የክልል ምክር ቤት አባላትን ይመርጣሉ ተብሎ ይጠበቃል። የአፍሪካ ህብረት ታዛቢ ቡድን የምርጫ ሂደቱን ከአህጉራዊ ማዕቀፎች አንጻር የሚገመግም ሲሆን የምርጫው ግኝቶችም በመላው አፍሪካ የዲሞክራሲያዊ አሰራርና የምርጫ ተአማኒነትን ለማጠናከር ለሚደረገው ጥረት የራሱን አስተዋጽኦ ያበረክታል ተብሎ ይጠበቃል። ኬንያ ከምትጠቀመው የኤሌክትሪክ ኃይል ከ13 በመቶ በላይ የሚሆነውን የምታገኘው ከኢትዮጵያ መሆኑ ተገለጸ። የአፍሪካ ልማት ባንክ ግንቦት 20 ቀን 2018 ዓ.ም ይፋ ባደረገው እንደ አውሮፓውያኑ አቆጣጠር የ2026 ዓመታዊ የልማት ውጤታማነት ግምገማ ሪፖርት
ኢትዮጵያ በአፍሪካ ውስጥ ተጽዕኖ ፈጣሪ ከሆኑ ቀጠናዊ የኃይል አቅራቢ ሀገሮች መካከል አንዷ የሆነች መምጣቷን በመግለጽ በሌላ በኩል አህጉሪቱ በከፍተኛ የኤሌክትሪክ ኃይል እጥረት ውስጥ እንደምትገኝ ጠቁሟል። እንደ ሪፖርቱ ማብራሪያ ኬንያ እንደ አውሮፓውያኑ አቆጣጠር በ2024 ከተጠቀመችው አጠቃላይ የኤሌክትሪክ ኃይል ውስጥ 13.4 በመቶ የሚሆነውን ከኢትዮጵያ የተላለፈ መሆኑ ታውቋል። የአፍሪካ ልማት ባንክ ሪፖርት ሀገሮች የኃይል ወጪ ለመቀነስ አስተማማኝነቱን ለማሻሻልና ብሔራዊ የኤሌክትሪክ ቋቶቻቸውን ለማረጋጋት ድንበር ተሻጋሪ የኃይል ማስተላለፊያ ስርዓት በስፋት መጠቀም በመጀመራቸው በምስራቅ አፍሪካ ቀጠናዊ የኤሌክትሪክ ኃይል ትስስር እየተፋጠነ መሆኑን ያሳያል። በሪፖርቱ መሰረት የኢትዮጵያ የኃይል ትስስር ፕሮጀክቶች በአህጉሪቱ እጅግ ተጽዕኖ ፈጣሪ ከሆኑ ቀጠናዊ የኃይል አቅርቦት ኢኒሼቲቮች መካከል ግንባር ቀደም ተጠቃሽ ሲሆን በተለይም ለኬንያና ለጅቡቲ የሚላከው የኤሌክትሪክ ኃይል በምሳሌነት ተቀምጧል። እንደ ሪፖርቱ ገለጻ የኢትዮ ጅቡቲ የኃይል ትስስር የጅቡቲን የኤሌክትሪክ ኃይል ማመንጫ ወጪ በ60 በመቶ ታሪፍን ደግሞ በ24 በመቶ ዝቅ አድርጓል። በተጨማሪም የጅቡቲን የኤሌክትሪክ ኃይል አጠቃቀምን በ170 በመቶ ያሳደገ መሆኑን የኤሌክትሪክ አቅርቦት ተደራሽነትን ደግሞ በ65 በመቶ ማስፋቱ በሪፖርቱ ተገልጿል። ይህ በሀገሮቹ መካከል ያለ የኃይል ትስስር በየዓመቱ ከ143 እስከ 274 ኪሎቶን የሚመዝን የካርቦን ዳይኦክሳይድ አቻ የሚሆን መጠን ያለው የበካይ ጋዝ ልቀትን ይቀንሳል ተብሎ እንደሚጠበቅም ተጠቁሟል። የአፍሪካ ልማት ባንክ የአህጉሪቱን እየሰፋ የመጣ የኃይል እጥረት ለመቅረፍና የኢንዱስትሪዎችን ተወዳዳሪነት ለማሻሻል የአህጉራዊ የኤሌክትሪክ ኃይል ትስስርን እንደ ዋና ስትራቴጂ አድርጎ እየተንቀሳቀሰ መሆኑን የሚጠቁመው ሪፖርቱ ምንም እንኳን የኃይል ፍላጎትና ፈጣን የህዝብ ቁጥር እድገት እየታየ ቢሆንም የተበታተኑ የብሔራዊ ኃይል አቅርቦት ስርዓቶችና ደካማ የድንበር ተሻጋሪ የኃይል ማስተላለፊያ መሰረተ ልማቶች የአፍሪካን የኤነርጂ ሀብቶች በአግባቡና በበቂ ደረጃ ጥቅም ላይ እንዳይውሉ አሁንም እያደናቀፉ ይገኛሉ ብሏል። ቀጠናዊ የኃይል ትስስር ሀገሮቹ ያላቸውን ሀብት በአግባቡ ጥቅም ላይ እንዲያውሉ፣ ወጪን እንዲቀንሱ፣ የኃይል አቅርቦት ስርዓታቸውን ጥንካሬ እንዲያሻሽሉና ውድ በሆነ የአስቸኳይ ጊዜ የኃይል ማመንጫ ዘዴዎች ላይ ያላቸውን ጥገኝነት እንዲቀንሱ እንደሚያስችላቸው የባንኩ ሪፖርት ገልጿል። የአፍሪካ ልማት ባንክ ሪፖርት እንዳመለከተው በዓለም ላይ የኤሌክትሪክ ኃይል አቅርቦት ከሌላቸው አጠቃላይ ህዝቦች ውስጥ የአፍሪካ ድርሻ እንደ አውሮፓውያኑ አቆጣጠር በ2010 ከነበረበት 50 በመቶ አሁን ላይ ወደ 85 በመቶ ከፍ ብሏል። እንደ አውሮፓውያኑ አቆጣጠር በ2023 ብቻ ወደ 565 ሚሊዮን የሚጠጋ የአህጉሪቱ ህዝብ የኤሌክትሪክ አቅርቦት እንዳላገኘ መመዝገቡም ተጠቁሟል። በአህጉር ደረጃ የኤሌክትሪክ ተደራሽነት በ2020 ከነበረበት 56 በመቶ በ2023 ወደ 60 በመቶ ቢያድግም የባንኩ ሪፖርት ግን ይህ የታየው መሻሻል ከዕለት ወደ ዕለት ከሚጨምረው የኃይል ፍላጎት ጋር ሊመጣጠን የቻለ አይደለም ብሏል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።